He's a fantastic player. ምናልባት ይህንን ቃል ገና በለጋ ዕድሜው መጠቀም ተቸኮለ ሊያስብል ይችላል። ግን እሱ ገና በ17 ዓመት ከ291 ቀኑ ሜዳ ላይ የሚያሳያቸው ትርኢቶች የውሳኔዎቹ ፍጹምነት አዝናኝነቱ ሁሉ አበቄለሽ ወይንም እንከን አልባ የሚያስብለው ነው። ግቦችን ሲያስቆጥር ቡድኑን ተሸክሞ ሲጓዝ ሜዳ ላይ የሚፈጽማቸው ጀብዶቹ ሁሉ አበቄለሽ የሚለውን ቃል መሸከም የሚያስችለው ይመስላል። ላሚን ያማል ናስራዊ ኢባና ትናንት ለባርሴሎና 100ኛ ጨዋታውን አድርጓል። ለብላውግራናው 22 ግቦችን አስቆጥሯል። 19 ጨዋታዎችን ባደረገበት በስፔን ብሔራዊ ቡድን መለያ ደግሞ 4 ግቦች አሉት። ያማል ወደ ግብ የተቀየሩ ኳሶችን አመቻችቶ ያቀበለው ደግሞ 27 ጊዜ ነው። በ21ኛው ክፍለ ዘመን እግር ኳስን አብዝተው የሚወዱ ሁሉ እንደ ስጦታ የሚቆጥሯቸው ሊዮኔል አንድሬስ ሜሲና ሮናልዶ ይህንን አላደረጉም። ያማል በስፔን ቁልፍ ተጫዋች የሆነው ገና በ16 ዓመቱ ነው። ሜሲና ሮናልዶ ግን በሀገራቸው መለያ ለመጫወት እንኳን 18 ዓመት እስኪሞላቸው መጠበቅ ነበረባቸው። ሊዮኔል ሜሲ በክለብ ታሪኩም በ17 ዓመቱ በ9 ጨዋታዎች 1 ጎል ብቻ ነው ያገባው። ክርስቲያኖ ሮናልዶ 18 ዓመት ከመሙላቱ በፊት ያስቆጠራቸው የጎሎች ብዛት 5 ብቻ ነው። ፔሌ በ17 ዓመቱ የዓለም ዋንጫን ቢያነሳም ተጽዕኖ ግን እንደ ያማል አልነበረም። ማራዶናም 17 ዓመት በሆነው ጊዜ እንዲህ ዓለምን አልተቆጣጠረም። ላሚን ያማል ግን 17ኛ ዓመቱን ያከበረው ለሀገሩ ለስፔን ብሔራዊ ቡድን የአውሮፓ ዋንጫን ክብር በማጎናጸፍ ነው። የቀድሞው የሊቨርፑል ተከላካይ ስቴፈን ዋርኖክ ያማልን ቀጣዩ የባሎን ዶር አሸናፊ ይለዋል። ተጫዋቹን የተለየ የሚለው ዋርኖክ ክስተት ሲልም ያክላል። የያማል አባት ሞኒር ከሞሮኮ እናት ሼይላ ከኢኳቶሪያል ጊኒ ለሰማዩ ከቀረቡ የአትላስ ተራሮች ስር የመሰረቱት ትዳር ያማልን ፈጥሯል። በሞሮኮ ኑሮን መቋቋም ቢያቀታቸው ወደ ስፔን ፈልሰው በዚያች ሀገር መኖር ጀመሩ። ላሚን ያማልም በዚያ ተወለደ። የያማል አባት ሞኒር ለእግር ኳስ የተለየ ፍቅር ነበራቸው። ያማል እንደተወለደም ዓላማቸው ስመጥር ተጫዋች ማድረግ ነበር። ጥቂት በጥቂት እያደገ ኳስን እየተለማመደ 7 ዓመት ሲሞላውም ባርሴሎናን ተቀላቀለ። ለወትሮም ለሞኒርና ሼይላ የያማል ኳስ እንዲጫወት መፈለግ ኑሮን የማሸነፊያ መንገዳችን ይሆናል ብለው ነበርና ህልማቸውም እውን ሆነ። ገና በ17 ዓመቱ እሱ የተሳተፈባቸውና ሜዳ ላይ ያሉ ትርኢቶች ሁሉ ዋና ገጸ ባህሪ ለመሆን በቃ። ትናንት ባርሴሎና ከኢንተር ሚላን ባደረጉት ጨዋታ ቲኤንቲ ስፖርት ላይ ሲተነትን የነበረው አሊ ማኮስት በህይወቴ 45 ደቂቃን እንዲህ እንደ ያማል አንድ ተጫዋች ሲቆጣጠረው አላየሁም የማይታመን ሲል ገልጾታል። ኢንተር ሚላን በመጀመሪያዎቹ 21 ደቂቃዎች 2 ግቦችን አግብቶ ሲመራ ነበር። አንድ ምትሃተኛ ወጣት ልጅ ግን ባርሴሎናን ከጨዋታው ውጭ እንዳይሆን መለሰው። የላሚን ያማል እግሮች ከሶመር አቅም በላይ ሆኑ። አሰልጣኝ ሲሞኔ ኢንዛጊ ለያማል አድናቆት ቃል ሲያጥራቸው ተስተውሏል። እሱ በ50 ዓመት ጊዜ ውስጥ አንድ ጊዜ ብቻ የሚታይ ክስተት ነው ብለውታል። ለኛ ትልቅ ችግር ነበር፣ በሁለት ተጫዋቾች ለመቆጣጠር ብንሞክርም በቂ አልነበረም ሲል ተናግሯል። አሰልጣኝ ሃንሲ ፍሊክ ያማል በትልቅ ጨዋታ የበለጠ ይጎላል በማለት ልዩና ድንቅ ሲሉ መስክረውለታል። በ50 ዓመት አንድ የሚፈጠር ክህሎት ለተባለውም እሱ የባርሴሎና በመሆኑ ተደስቻለሁ ሲሉም ተደምጧል። ያማልን ባስቶኒም ዲማርኮም አቸርቢም ሊቆጣጠሩት አልቻሉም። በእርግጥ ጨዋታው ሊጀምር ሲል የፍሊክ ዘዴ ይሁን እውነታው ባይታወቅም ሲያሟሙቁ ያለ ጉዳት አጋጥሞታል፣ ላይጫወት ይችላል የሚል ዜና ተሰምቶ ነበር። ጨዋታው ሲጀምር ግን ያማል የባርሴሎና መሲህ ወይም አዳኛቸው ሆኖ አመሸም። በእግር ኳስ ሜዳ ላይ ተአምር የሚመስል ነገርን አድራጊ፣ ለሚመለከቱት ሁሉ ደስታን ፈጣሪ፣ በእግሮቹ የማይቻል የሚመስለውን ሁሉ ፈጻሚ ሆኖ ብቅ ብሏል። ላሚን ያማል በሜዳ ላይ መንክራቶቹ ከእግር ኳስ ሕያው ኮከቦች ጋር መነጻጸሩ ቀጥሏል። ራሴን ከሜሲ ጋር ማነጻጸር አልፈልግም የሚለው ያማል ሜሲን በታሪክ ምርጡ ተጫዋች ነው ሲል ይገልጿል። ግን ሜዳ ላይ በማደርጋቸው ነገሮች መደሰትን እንጂ ከሜሲ ወይም ከሜሲ ዝቅ ካሉ ተጫዋቾች ጋር ራሴን ማነጻጸር አልፈልግም ሲል ተናግሯል። ብዙዎችን የሚያስማማ ፍሬ ነገር ግን አለ። ላሚን ያማል በ17 ዓመት ዕድሜው ከዚህ በፊት ያልተደረገውን ሁሉ እያደረገ ነው። ገና በሕፃንነቱ ሜሲ ደግሞ 20 ዓመቱ በሆነ ጊዜ በሜሲ ሲጠመቅ ታየ። አጥማቂው ሜሲ በምድር ላይ አንዳች ያላሳካው ነገር የለም። ተጠማቂው ላሚን ያማል የአጥማቂውን ዱካ የሚረከብ ይመስላል። ታላላቆቹ በሚጎመሩበት የአውሮፓ ሻምፒዮንስ ሊግ መድረክ መንገሱንም ቀጥሏል። ላሚን ያማል አበቄለሹ ኮከብ በባርሴሎና መድመቁን ቀጥሏል።